ያው እንግዲህ መንገድ ጀመረናል ከሰንበሌጡ። አሁን በድጋሚው ነግራችሁ ከአዲስ አበባ አምቦ ገብተን በስተግራ በኩል ስንታጠፍ ወንጪ እንሄዳለን። ከወንጪ ደግሞ የእዛ ጋር ከርቀት የምታዩት ጋራ ተንተርሰን ወደ ታች ከወረድን በኋላ ይሄ ሐይቅ እየቀዘፍን እንሄዳለን ማለት ነው። ያው እንግዲህ ቀዛፊዎቻችን እነሱን ይመስላሉ። ያው ስለዚህ ይሄን ሐይቅ ተንተርሰን ፊት ለፊት የማሳያችሁ የቂርቆስ ገዳም ደሴት ላይ ያረፈች የቂርቆስ ገዳም ነው ከርቀት የምታዩት። እንግዲህ ዛሬ እሁድ ነው። ከፊት ለፊቴ የምታዩቸው ታንኳ ላይ የተሳፈሩ ሰዎች እንግዲህ ለእምነታቸው ጽሞና መያዣ ቀንን መርጠው ጾሙን ተንተርሰው እሁድ ቀን እንግዲህ ያው እየዘመሩ እኛን እያለፉን ነው። በእነሱ በረከት ደግሞ እኛ ተሳልመን ልንመጣ እየሄድን ነው። አሁን ትንሽ ላሰማችሁ እንግዲህ እነሱን ዝማሬ ያው ደስ አይሉም? በጣም ነው ደስ የሚለው። ስለዚህ ዙሪያውን ነው እያሳየኋቸው ያለሁት። ይሄ ከርቀት የምታዩት ሐይቁን ተንተርሶ ጫፉ ተንተርሶ የተሰሩት ሎጆች ናቸው። ከዚህ ጋራ ስር ማለት ነው። አሁን እየቀረብን ነው ወደ ቂርቆስ ገዳም። በጣም የሚገርም እንግዲህ ምን አይነት የእምነት ጽናት ቢኖር ነው የዛኔ ድሮ እንግዲህ ደሴት ላይ ያናፎ እዛ ቦታ ላይ ከሰው ርቀው የበቁ አባቶች ጽሞና የያዙበት ከዛ በኋላ እንግዲህ ሰው ለመጥራት ወይ ለአቅመ ሰው መሰብሰብ ደርሶ እኛም እዚህ ላይ ደርሰን እንግዲህ አሁን ልናያት እየሄድን ነው። ሕፃኑ ቂርቆስን ልንሳለም ነው። እንግዲህ ለሁላችንም ሰላምና ጤና ይስጠን። ያው